ቅድመ ትዳር ትምህርት ግን የት እንደሚያደርሰን አስባችሁ ታውቃላችሁ? እስከ ህይወታችን መጨረሻ። ስለዚህ እንማር፣ እንወቅ። ላይክ ሰብስክራይብ ያደረጋችሁ ቤተሰባችሁ ያጠናክሩ። ዛሬ የምንጓዘው መንገድ ከዛሬ 5 ዓመት በኋላ የት እንደሚያደርሰን አስባችሁ ታውቃላችሁ? ወይስ አብዛኞቻችን እየሄድን ነው ግን የምንሄድበትን መንገድ አናውቀው? ዛሬ ስለ ቅድመ ትዳር ደስ የሚል ንግግር እንነጋገራለን። ብዙዎቻችን ህይወት እንኖራለን ግን እንዴት እንደምንኖር አልገባንም። ትዳር ሲመጣ ብዙዎቻችን እድሜ ሄደ በመባል ወይም ሰው ምን ይለኝ በሚል ነው እንጂ ትዳር መግባት ብቻ አይደለም። ትዳር ማለት መኖር ማለት ነው። ብዙዎቻችን መሳብ እንችላለን ግን ማኖር አንችልም። ማኖርም መሳብም ማወቅ አለብን፣ መማር አለብን። እኔ አውቄ አይደለም ሁሌም እላችኋለሁ፣ ግን አንድ ከማውቀው ቃል ህይወት ካስተማረኝ ከገባኝ ሀሳብ ለእህቶቼ ለወንድሞቼ ይድረስ። እንወቅ፣ እንማር። የኛ ጊዜ ጥሩ ጊዜ ካወቅንበት ወደፊት የማያውቅ በቃ አይችልም የተባለ ሰው ችሎ ትልቅ ደረጃ ደርሶ እናየዋለን። ምክንያቱም ጥሩ ጊዜ ነው የመጣልን። ካወቅንበት ከተጠቀምንበት ጥሩ ጊዜ ነው የኛ ጊዜ። ዋናው ነገር ቅድመ ትዳር ምንድን ነው? ቅድመ ትዳር ማለት ቀለበት አይደለም፣ ሰርግ አይደለም፣ ፎቶ አይደለም። ራስን መለየት ማወቅ ማለት ነው። የምንፈልገውን ህይወት መገምገም፣ ዝግጁ መሆን። አንድ ሰው ራሱን ካወቀ ሌላውን ሰው እንዴት ማኖር እንዳለበት ስለሚያውቅ ማለት ነው። የብዙዎቻችን ችግርኛ ሀገር ላይ እንዴት መኖር እንዳለብን አናቅም። እንዴት መሆን እንዳለብን አናቅም። እንዴት መሄጃችን አናቅም። መሄጃውን ያወቀማ ተስፋ አለው ተሎ ይደርሳል። ግን መሄጃችን አናቅም። ችግራችን እኛ ሀገር ላይ እንደ ልብ ትምህርት የለም። እንደ ልብ ይሄን ብሎ የሚያስረዳ የለም። ዋይፋይ ምቹ አይደለም። በዛ ላይ ትምህርት እንደዚህ ነው ብሎ የሚያስተምር የሚያስረዳ ሰው የለም። ስለዚህ የት እንደምንሄድ እንወቅ። ምን እንደምንፈልግ ግልጽ ይሆንልን። ከትዳር ምን እንደምንጠብቅ ማወቅ አለብን። ከዚህ በኋላ ትዳሬ ለምን ሳይሳካ ቀረ ምን ሆነ ማለትን እናቋርጣለን። ቅድመ ትዳርን እንውሰድ፣ እንማር፣ እንወቅ። መንገዳችን ሳናውቅ ከተጓዝ መድረሻችን እንዴት እንደሆነ አናውቅም። ስለዚህ መንገዳችን የት እንደሚያደርሰን ማወቅ አለብን። ስለዚህ ትዳር ደስ የሚል ሀያት ነው። ላገባችሁም ላላገባችሁ ሰላምን እንፍጠር። ያገባችሁም ሰላምን ፍጠሩ። ችግር አፈታታችሁን በሰላም አድርጉት። አንቺ እንደዚህ አድርገህ አንተ እንደዚህ አድርገህ ሳይሆን በሰላም ፍቱ፣ ተወያዩ፣ ተመካከሩ፣ ተነጋገሩ። መፍትሄ ከትዳር በፊት ልንጠይቀው የሚገባ ጥያቄ ራሳችን አለ። እኔ ማን እንደሆንኩ የህይወት አቅጣጫስ ወደ ናምቴ በያላችሁበት ድረስ ብያለሁ። ይሄ ምቾት የሚባለው ነገር በአበባ የተጎዘጎዘ ወይም እንደተምር የሚጣፍጥ አይደለም። ትንሽ በውጣ ውረድ የተሞላ። ስለዚህ ራሳችን ላይ እንስራ። ለምቾት ዝግጁ ነው። እንወቅ፣ እንማር። ትንሽ ፈተናዎች አሉት ግን ቢሆንም እሱን ፈተና ለመወጣት ራሳችን ላይ እንስራ። ራሳችን ላይ እንስራ ስል ሁልጊዜ ቀላል አይደለም። እኔ ሁሌ ከራሴ ጋር እየታገልኩ ነው። ከራስ ጋር መታገል ሰው ጋር እንደመታገል ቀላል አይደለም። በጣም ከባድ ነው ከምላችሁ በላይ ማለት ነው። ግን ራሳችን ላይ እንስራ። ቤታችን እንዲያምር፣ ትዳራችን እንዲያምር፣ ልጆቻችን እንዲያምሩ፣ እሱ ነው የኔ ዓላማ። ሰላም እንዲመጣ፣ ሰላም እንድንሆን ነው። ላይክ ሰብስክራይብ አድርጉ። ቤተሰብ ይሁኑ።